አሜሪካን ምናምን እንደውም ለእኛ ስራልን አማክረን የሚል ነገር ይመጣል እያስባል። ብርሃኑ ነጋ የተባለ ጉራጌ እኮ ገና ሳይተኮስበት ወያኔ ትግሮች ሊይዙት መጣ ሲባል ሆቴል ውስጥ አዝረክርኮት ነው የተገኘ። ሱሪውን ያዋለቁላቸው አውልቆ የቀየሩለት የአማራ ዶክተሮች ናቸው። ምን ሆነ ነው አንተ ጉራጌ እንደው ይሄን ያክል እንደው አንድ አልተተኮሰብህ ብርሃኑ ነጋ ምን ሆነ ነው ተብሎ ሲጠይቁት እኮ እኔ አጎት ነው እንደውም ሱሪውን ሌላ ሱሪ ቅያሬ ሰጠ። ያውም አብረው ስለተማሩ ጓደኛው ስለነበር አዝኖ ማለት አዝኛለ። አረ ጉራጌ እንደው ቢያንስ እንደው ብሬ ቢያንስ እኮ እንደው ባይተኮስብህ እንደው እኔን ተጨመረ ታዋረደኝ እኔ እንደው አብረን ስንት ዓመት የቆየን ምናምን ብሎ ሚስት ደግሞ ዘመዴ ናት ምናምን ብሎ በቃ ሚስቱ በሚስቱ በኩል እንዳይዋረድ ብዬ ነው። ለምን አባቱ ከዘና ቀየርክለት ስለው ሱሪ ሰጠውታል። ገጥማል እኮ ያለ ሰውዬ ነው። አሁን እንደዚህ ይባላል። እንደዚህ አይነት ፖለቲከኛ አለው። ቻለው እንግዲህ በቃ ገጥማል እንግዲህ ቻለው ድሮን ይሁንልኝ ምናምን መሳሪያ ልመርጥልህ ነው እንዴ? ቻለው እንግዲህ ያለ ትችላለህ እንግዲህ አማራ ነኝ ብለሃል። ፋኖ ገብተህ ጫካ እንግዲህ ወጣ እንግዲህ ምን እንዳለው እኮ ትግሬ ነው። ምን እንዳለ ታውቃለህ? ድሮን ቀርልኝ እውነት ነው እኮ ለነገሩ እኮ ፋኖ ገጥሟል እኮ። አሁን ብርሃኑ አገላለጡ ነው እንጂ ትክክል እኮ ነው። በስነ ስርዓት ስላልገለጠው ነው እንጂ እኮ ያለው እኮ ትክክል እኮ ነው። ድሮን ይቀየርልኝ ላውንቸር ይቀየርልኝ ቢየም ማማውቅልህ የለም። ወንድም የፋኖ የምትባል ከቀዘን ቀዝናል ብለን እኛም ትግላችን እናቁ። ከፈራ ፈርታል ብለን እኛም እንውጣ ከትግሉ። አሊያ ግን ክልሉን እያወደምክ ክልሉ ውስጥ እየተሎሰወስክ ገና ጠመንጃ ማርካለሁ ሌላ አስታጥቃለሁ እያልክ ህዝብ እየተጨፈጨፈ ነው። የአማራና የኢትዮጵያ መሰረት የሆነው ገበሬ እያለቀ ነው። ቁጥራችን እየቀነሰ ነው። ንግዱ ቆሟል። እርሻው ቆሟል። አዝመራው በብዛት ሰብሉ በቅሏል። ግን ማን ነው የሚያጭደው? 2017 በዚህ ከቀጠለ አማራ የሚባልም አይኖርም። ረሃብ ላይ ይወድቃል። እችቶ የሚባል ሰውዬ ፎቶ ራሱ ረሃብ ገሎ አንተ ሞታ ይቀራ ልጅ ይገላለሁ አለ። ፎቶውን እኮ ፕሮፋይል እየበረበርኩት ነው። ረሃብ ገሎ አንተ እኔን ነው የምገለኝ? በልበል ረሃብ እንግደል። እንኳን ሌላ መለስ ዜናዊ አስክሬኑ ወጥቶ ፍርድ ቤት መጠየቅ አለበት። አስክሬኑ ካለ ውሸት ነው እንጂ የት እንዳለ አይታወቅም። መለስ ዜናዊ 4 ኪሎ ላይ የሚጠበቀው መለስ አይደለም፣ ባዶ ነው፣ ባዶ ሳጥን ነው። አሁን ይህን መረጃ ማንም ኢሳት የሚባለው ደንቆሮ ያውቀው። ብዙ መረጃ መናገር እንችላለን፣ ምንም ጥቅም የለውም ብለን እንጂ መለስ ዜናዊ ስላሴ አልተቀበረም። ቀጣይ ግን አፍርሰን አስክሬኑን አውጥተን አቁመን ፍርድ ቤት እንፈርድባቸዋለን። መለስ ቢሞት ፍርድ ቤት መቅረብ አለበት። አስክሬኑን ፈልገ ነው አይደለም። ዳኛው ይቃጠል ሊል ይችላል። የአማራ ዳኛ ከሆነ አቃጥለው ነው። አዲስ ሕግ አውጥተን የመለስ ዜናዊ እነዚህ ጠቅላላ እነ ደብረ ጽዮን እነዚህ መቃጠል ያለባቸው አስክሬናቸው በቀጥታ እነ መለስ ዜናዊ እነ ስብሐት ነጋ ሲሞቱ አጽማቸውን አምጥቶ ፍርድ ፈርዶ መቃጠል አለባቸው የሚል በዓለም አደባባይ ላይ ዜና እያስነገሩ ማቃጠል፣ አስክሬናቸውን አቁሞ ፍርድ ማስፈረድና አስክሬኑን ማቃጠል ነው። አቃጥሎ በፍርድ ለዓለም ማሳየት ነው። በዜና ፍርድ ቤቱ አቃጥሎት ይላል። አቃጥላችሁ በትኑት በአየር ላይ ወይ ደግሞ ውቅያኖስ ላይ ሄዶ ይበተን። በዚህች ምድር ላይ እንዳይቀመጥ እንደዚህ አይነት ባንዳ እንዳይኖር ማለት ነው። ዶክተር ሞጣ ሳልባልሙት ጎበዝ ገዱ አዳርጋቸው በግዢ የገዛው ደብረ ጽዮንና አብይ ሲባሉ ስፔሻል ክላስ ነበር ብሎ እኮ አሁን ሰው ሲናገር አያምንም እኮ አንዳንዱ ሰዎች ገብተው ዶክተሮች አሉ። ይሄ እኮ ይሄ እናንተ ሀገር ሰው ይሏቸዋል አለ ጓድ ዶክተሮች። ማን ያለ ሲነግረኝ አንድ ዶክተር ማን ነው ብለናል። ኢትዮጵያ እግር ኳስ በቃ አንድ ዘፋኝ እህት በጣም የምታምር ናት። እሷን መቀመጫዋን እያዩ ነው እነሱ። ማን ነው ሞጣ ታውቂዋለሽ? ሞጣ ሀገሩ ይላሉ ዶክተሮች ተሰባስበው። አረ እንደው ሰወደው ላይቭ ላይ እንዴት በቃ እውነተኛ ነው እንዴት ፖለቲካ እንደሚችል ደግሞ ሞጣ ሀገር ደግሞ የምን ፖለቲካ ነው? እሷ እኮ የምትል አንዱ ያውቃል ለካ አንዱ ኢንጂነር ያውቃል። አይ ሞጣ የምትለው እኮ ማማሩን ነው ብላ እንደዚህ ያሳያቸዋል ዶክተሮች።
ሞጣ የሞጣ ልጆች